ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። እንደምን እስከ ሰዓት ደረሳችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእድሜያችን ላይ ይችን እድሜ ጨምሮልን ይችን ሰዓት ጨምሮልን የትንሣኤውን ብርሃን እንድናይ ስለፈቀደልን ስሙ የተመሰገነ ይሁን። አሜን። እማምላክ ወላዲተ አምላክ ቅድስት ድንግል ማርያም፣ ጻድቃን ሰማዕታቱ እንደየክብራቸው መጠን ክብር ምስጋናችን ይድረሳቸው። አሜን። ያሰባሰበን አምላክ ክብር ምስጋና ይድረሰው። እግዚአብሔር ወዶና ፈቅዶ በዚህ በቅድስናው ተራራ የእግዚአብሔርን ቃል የእግዚአብሔርን ድምፅ እንድንሰማ ተሰብስበናል። በተሰበሰብንበት ዓላማ ጸንተን እንድናፈራ እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። አሜን። እንግዲህ ሰዓታችንን አዳክመነዋል። እኛም ቀድመን ስለተዳከምን ማለት ነው። እንግዲህ ባለው መጠቀም ነው። ባለው ጊዜ እንጠቀማለን ማለት ነው። የትምህርታችን መነሻ የሚሆነን እንግዲህ ከዚህ በላይ ርዕስ አይገኝም። በእውነቱ ክርስቶስ ተንሥአ እሙታን ከሚለው ከዚህ በላይ ይሄ ራሱ በጣም ትልቅ ርዕስ ነው። እንደው መነሻ ከመጽሐፍ ቅዱስ ለማንሳት ያክል በዚህ በሉቃስ ወንጌል ምዕራፍ 24 ላይ ያለውን ኃይለ ቃል እናያለን። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እስኪ በሉ። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ሕያውን ከሙታን መካከል ስለምን ትፈልጋላችሁ? በሉ ባንድ ላይ። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ተነስቷል እንጂ በዚህ የለም። የሉቃስ ወንጌል ምዕራፍ 24 ከቁጥር 5 ላይ ያለው ቃል ነው እንደዚህ የሚለው። ኃይለ ቃሉን ከላይ ጀምረን ብናነበው ግልጽ ስለሚሆንልን በትንሹ እናነባለን። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን ኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለቱ ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸው ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንዲተናገረ አስቡ፣ ቃሎቹንም አስቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎቹ ሁሉ ነገሯቸው። ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብም እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸው። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብሰን ብቻ አየ። በሆነው ነገር እየተደነቀ ወደ ቤቱ ሄደ። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዲያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳቸው የምትነጋገሯቸው እነዚህ ነገሮች ምንድን ናቸው? አላቸው። ቀለዮጳ የሚባል አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድን ነው? አላቸው። እነርሱም እንዲህ አሉ፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ
እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሦስተኛ ቀን ነው። ደግሞም ከኛው ውስጥ ማልደው በመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ በዚህ እንዳነበብነው ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዳም በወደቀ ጊዜ እንደምናውቀው እንደምናስታውሰው አዳምን መውደቁን ዝም ሊለው አልወደደም። ምክንያቱም ሊቃውንት አባቶቻችን እንደነገሩን አልቦ ካለ ሕሊና ለአዳም እንበለ ብካይ ላይ ለኃጢአቱ ይላሉ። አዳም በኃጢአቱ እግዚአብሔርን ያክል አምላክ እግዚአብሔርን ያክል ጌታ ገነትን ያክል ቦታ ከማጣቱ በዚህ በመቆርቆር ውጪ ሌላ ለደቂቃ እንኳን አንዲትም ሐሳብ አልነበረው ማለት ነው። በምድር ላይ ደስታን ሐሴትን ላድርግ ብሎ አስቦ አያውቅም ነበር። አልቦ ካለ ሕሊና ለአዳም ማለት ይሄ ነው። ሌላ ሐሳብ በልቡናው መጥቶ አያውቅም ነበር። አዳም እንባውን አለቀሰ፣ ጨረሰ። አዳም ደም አለቀሰ፣ ጨረሰ። አዳም እጅ እስከሚወጣው ድረስ አለቀሰ ማለት ነው። ይህንን ልቅሶውን እግዚአብሔር አምላክ ተቀብሎ አንድያ ልጁን ልኮ አድኖታል። አንድያ ልጁ በዮሐንስ ወንጌል እንደምናስታውሰው ቅዱስ ዮሐንስ ምን ብሎ ነው የጻፈልን? እግዚአብሔር ዓለሙን አንድያ ልጁን እስከሚሰጠው ድረስ እንዲሁ ወዷልና ይላል አይደል? ስንት ልጁን እስከሚሰጠው ድረስ? አንድያ ልጁ ያለውን እርሱ እንደ አብርሃም ማለት ነው። እንደ አብርሃም እንግዲህ አብርሃም ብዛ ተባዛ ተብሎ ዘርህን አበዛዋለሁ ተብሎ እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ የተባለ ሰው አንድያ ልጁን ረድኤት ተባለ። አንድያ እንዳትሳሳ ተብሎ በአንድያ ልጁ ላይ አብርሃም ጨክኖ ነበር። እግዚአብሔር አምላክም አንድያ ልጁን አሳልፎ ለሰው ልጅ ሰጥቶታል ማለት ነው። ለሰው ልጅ ሰጥቶታል። ታዲያ መግቢያችን ላይ እንደተነጋገርነው ይህ አምላክ ወደ ምድር መጥቶ የሰውን ኃጢአት የሰውን በደል ተሸክሟል ማለት ነው። ኃጢአታችንን በደላችንን መተላለፋችንን ተሸከመ ይላል ነብዩ ኢሳይያስ በምዕራፍ 53 ላይ ምን ይላል? መተላለፋችን እርሱ በደላችን ምን አለ? ተሸከመ። እርሱ ተመልከቱ፣ የኛን በደል የኛን ኃጢአት የኛን መተላለፍ በሙሉ እርሱ ከፈለልን ማለት ነው። እርሱ ከፈለልን። ምክንያቱም ሊቃውንት አባቶቻችን እንደነገሩን አዳምን ማዳን የሚችለው አንደኛ አምላክ መሆን አለበት፣ ሁለተኛ ሰው መሆን አለበት፣ ሶስተኛ ሞትን ማሸነፍ አለበት። እስኪ ንገሩኝ፣ መጀመሪያ ምን መሆን አለበት? አምላክ መሆን አለበት። ሁለተኛ ምን መሆን አለበት? ሰው መሆን አለበት። ሶስተኛ ምን ማድረግ አለበት? ሞትን ማሸነፍ፣ መቃብርን ማሸነፍ መቻል አለበት። ታዲያ አዳምን የሚያድኑ መስሏቸው እነ ነቢዩ ኢሳይያስ በመጋዝ ተሰነጠቁ። ሊያድኑት ግን አልቻሉም። ትናንት በሕማማቱ እንደሰማነው አብርሃም ልጁን ለዓለም ቤዛ አድርጎ ሊያርደው ነበር አይደል? አብርሃም ልጁ ይስሐቅን ለዓለም ቤዛ የሚሆን መስሎት ሊያርደው ነበር። ነገር ግን እግዚአብሔር ምን አለ? ያንተ ልጅ ቢታረድ ከወገኖቹ እንዳንዱ ነው የሚሆነው። ምንድን ነው የሚሆነው? ከወገኖቹ እንዳንዱ። ያ ማለት በነፍሱ ወደ ሲኦል፣ በስጋው ወደ መቃብር። ከዚህ የተለየ ነገር አይፈጠርም። ስለዚህ ምሳሌውን አርአያውን እንድትመለከት ነው እንጂ ዓለምን የሚያድነው አዳምን የሚያድነው ማን ነው ማለት ነው? የእግዚአብሔር ልጅ ክርስቶስ ነው ማለት ነው። የእግዚአብሔር ልጅ ክርስቶስ እርሱ ነው ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጳውሎስ እንደሚለው ሰዓቱ በደረሰ ጊዜ ይላል ቅዱስ ጳውሎስ። ምኑ በደረሰ ጊዜ? ሰዓቱ ለአዳም የተገባው ቃል ኪዳን ለአዳም የተገባው ቃል ኪዳን ሰዓቱ በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአይሁድ፣ ለሰዱቃውያን፣ ለፈሪሳውያን ለእነርሱ ተላልፎ ተሰጠ ማለት ነው።
ተላልፎ ተሰጠ። ጌታችን መድኃኒታችን እንደተናገረው የሰው ልጅ እንዲያመጣጡ ይሄዳል፣ የሰው ልጅ እንደታዘዘለት እንደፈቀደው ይሄዳል። ለዛ አሳልፎ ለሚሰጠው ሰው ግን ወዮለት አይደለም። የሰው ልጅ እንደሚሄደው እንዲያካሄዱ እንደወደደ ምን ይላል? ይሄዳል። ምክንያቱም ክርስቶስ ሊሞት መምጣቱን ያውቃል። አስቀድሞ የመጣው ሊሞት ለቅንጦት አይደለም የመጣው፣ በዚህ ዓለም ለመኖር አይደለም የመጣው። እውነት ለመናገር ክርስቶስ ከኛ አሁን እኛ የኖረውን አክል ዓመት እኮ ኑሯል። አንድ ጎልማሳ ሊኖር የሚገባውን ዓመት ነው። ነገር ግን ጎጆ ቀልሷል? አልቀለሰም። ማደሪያ የለም። ምክንያቱም የመጣበት ዓላማ መሄድ ሲሆን፣ አሁን እኛ እኮ ማመን ያቃተን ማመን አቃተን። ስጋችን አሸነፈ፣ ማመን አቃተን። ምን እንሰራለን? ቤት። ለምን? ለመኖሪያ። አንድ መምህራችን ምን በሉ አሉ? ለመቆያ በሉ። ለምን መባ ያልኳችሁ? ቤት የሚሰራው ለምንድን ነው? ለመኖሪያ ነው አይደለም። እኛ ነዋሪዎች አይደለም። ይህን ለራሳችን አሳምነን ነዋሪዎች አይደለም። ያን ደግሞ ክርስቶስ አሳይቷል። ነዋሪዎች እንዳልሆነ መጻተኞች፣ ስደተኞች እንደሆነ አሳይቷል። እና በመዋዕለ ሥጋዌው በዚያ 33 ዓመት ከ3 ወር ሲኖር ሰው በምን አይነት መልኩ መኖር እንዳለበት ቁልጭ አድርጎ አሳይቷል። ቁልጭ አድርጎ ከሰው ጋር እንዴት መኖር እንዳለብን፣ አጋንንት እንዴት ድል ማድረግ እንዳለብን፣ እንዴት መጸለይ እንዳለብን፣ ትግሁ ወጸልዩ አይደል? እባካችሁ ፈተና ደርሶ ዓርብ ዕለት ማነው ሐሙስ ዕለት ማታ ሊይዟቸው እየመጡ ያ ሁሉ ሰራዊት እየመጣ ይተኙ ነበር። ሐዋርያት ይተኙ ነበር፣ ያንቀላፋሉ። ልክ እንዲያሆኑ እንደኛ ማለት ነው። ቤተ ክርስቲያን እየተቃጠለች ሀገር እየፈረሰች መቼ እንደምንነቃ ነው። መጨረሻ ላይ ክርስቶስ ምን አላቸው? ተኙ፣ በቃ ካሁን በኋላ ተኙ። ተነሱ አላቸው፣ አይሰሙ። ተነሱ አላቸው፣ አይሰሙ። ለጥቂት ጊዜ እንኳን ከኔ ጋር መጽናት አቃታቸውን አላቸው፣ አይሰሙ። መጨረሻ ላይ በቃ ተኙ አላቸው። ምክንያቱም ብትተኙ የማያስተኙ እየመጡላችሁ ነው አይደል? ብትተኙ ምን እየመጣ ነው? የማያስተኛ እየመጣ ነው። አይሁድ እየመጡ ነው እና እኛም መንቃት እንዳለብን፣ መጸለይ እንዳለብን፣ እንዴት መመላለስ እንዳለብን አሳይቶን መጨረሻ ላይ ሰዓቱ በደረሰ ጊዜ ተላልፎ ተሰጠ። በይሁዳ አማካኝነት ባለፈ በሰፊው እንደተነጋገርነው ይሁዳ አሳልፎ ጌታውን በመሳም አሳልፎ ሰጠው ማለት ነው። አሳልፎ ሰጠው። ከዚያም በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ሕጋቸውን ጥሰው አሰቃዩት። ምናቸውን ጥሰው? ሕግ አፍርሰዋል። በነገራችን ላይ ሕጋቸውን አፍርሰዋል። እንዴት አፍርሰዋል ካላችሁ ልንገራችሁ። በአይሁድ ባህል አንድ ወንጀለኛ፣ አንድ ኃጢአተኛ፣ በእነሱ አባባል ኃጢአተኛ የነበረ ሰው የሚሰቀል ከሆነ አይገረፍም። የሚሰቀል ከሆነ ምን አይደረግም? አይገረፍም። የማይሰቀል ከሆነ በግርፋት ብቻ የሚቀጣ ከሆነ ግን ስንት ግርፋት ይቀጣል? 40 ግርፋት። ይሄ ነው ሕጋቸው። ይሄ የአይሁድ ሕግ። ለምሳሌ የኢትዮጵያ ሕግ ምንድን ነው? የኢትዮጵያ ሕግ ወንጀለኛ ሰው የገደለ ምንድን ነው የሚደረግ? ይገደላል? አይገደልም ማለት እንደ ወንጀሉ ክብደት። እነዚህ አሁን አረብ ሀገር ብትሄዱ የገደለ ይገደል፣ የሰረቀ ያን የሰረቀው ነገር ይመልስ፣ ዓይን ያወጣ ዓይን ያወጣ። የእስራኤላውያን ባህላቸው እንደዛ ነበር። የሚገረፍ ብቻ ከሆነ 40 ግርፋት ይገረፍ። የሚሰቀል ከሆነ ግን አይገረፍም። እነ ጢጦስና ዲያብሎስ እኮ ተገርፈዋል። ምን ታሪክ አለ? ቀጥታ ከእስር ቤት ነው ወደ መስቀል የመጡት። ክርስቶስን ግን ጲላጦስ ገርፈው የሚተውት መስሎት ነበር የሰጣቸው። ግረፉት ያላቸው ምን ይሉታል ብሎ ነበር? ገርፈው እንዲተውት ነበር ጲላጦስ። በነገራችን ጲላጦስ ግረፉት በቃ ያላቸው ለምንድን ነበረ? ገርፈው እንዲተውት ነበር። እነርሱ ግን ገርፈውም አልጠገቡም፣ አልበቃቸው። ስንት ነበር መግረፍ ያለባቸው ብያቸዋለሁ? ግረፋታቸው ስንት ነበረ? 40። ስንት ገረፉ? ቁጥሩ እንዳይታወቅ ተመልከቱ። ቁማር ኃጢአት ነው የሚባለው ለዛ። ቁማር እየተጫወቱ አንዱ ምን ይላል? ይቆጥራል።
1 ይላል፣ 2 ሌላኛው ሲገር 3 ይላል፣ 4 ይላል። 40 ሳይሞላ ጠፋኝ ነው። ስንት እንዳይሞላ 40 እንዳይሞላ ተመልከቱን ይሰራል። አያችሁ 40 እንዳይሞላ ካርታ እየተጫወቱ ቁማር እየተጫወቱ በዛ 6666 ግርፋት እስከሚሞላ ድረስ መላእክት በቆጠሩት ቁጥር ከዛም በላይ ነው ሊቃውንት አሉ። እንደዚህ አድርገው ሕጋቸውን ጥሰው ገርፈው ሕጋቸውን ጥሰው 40 ይገርፈው የነበሩት ከዛ በላይ ገርፈውታል። ቁጥሩ እንዳይታወቅ አድርገው ቁጥሩ እንዳይታወቅ እየተዘባበቱ በእውነት ሸፊቱን ይሸፍኑና ራሱን ይመቱታል በብረት። ማን መታህ ይሉታል። እስኪ ንገረን፣ ነብይ አይደለ? አምላክ አይደለ? ጌታ አይደለ? እስኪ ንገረን ማን መታህ? ንጉስ ነህ ብለው ሊቀጣጠሙ ንጉስ አይደለ ብለው የሸዋ አክሊል ይደፉበታል። ተመልከቱ። ስለዚህ በልዩ ልዩ መከራ አሰቃይተው ገርፈው ሰቅለውታል። እንግዲህ ሲሰቀል ምን ተፈጠረ? ብዙ ነገሮች ተፈጠሩ። በእውነት ማለት ሲሰቀል ምድር አልቻለች። አለት ተሰነጣጠቀ አይደለ? አለት ተሰነጠቀ፣ አልቻለች። የዓለም መድኃኒት በላይዋ ላይ በፊቷ በገጿ የዓለም መድኃኒት ሲሰቀል ማየት አልቻለችም ማለት ምድር ተሰነጠቀች። መቃብር አልቻሉም። የዋጠችውን መቃብር ተፋች። መቃብር ተመልከቱ። ፀሐይ የአምላኳን እርቃን አላሳይም ብላ ጨለመች። ጨረቃ የአምላኬን እርቃን አላሳይም ብላ ደም ለበሰች። ከዋክብት አምላካቸውን በፊታቸው ተሰቅሎ ማየት አልቻሉም፣ ረገፉ። የቤተ መቅደስ መጋረጃ ለሁለት ተሰነጠቀ። ይህ ሁሉ ተአምር ሆነ። የሚገርማችሁ ነገር ስለዚህ ምድር ከ6 ሰዓት እስከ 9 ሰዓት ድረስ ዓለም በሙሉ ጨለማ ሆነ። ታይቶ የማይታወቅ ጨለማ፣ ድቅድቅ ጨለማ፣ አንዱን ማየት የማይችልበት ጨለማ ሆነ። በዛ በሚያሳዝን ሁኔታ እነዛ ከሞት የተለዩ ሰዎች አይሁድ ፈሪሳውያን መሰከሩባቸው። እናንተ ክፉዎች አሏቸው። የሰቀሏቸውን ሰዎች ሰቃልያንን ምን አሏቸው? የቅርብ ዘመዶቻቸው ተነስተው እናንተ ክፉዎች የዓለምን ጌታ የዓለምን ፈጣሪ ጌታ እግዚአብሔርን ሰቀላችሁትን ብለው መሰከሩባቸው። ከሞት የተለዩት ሰዎች እንደምን ቆያችሁ? እየሰማችሁ ነው? እናንተ ክፉዎች አምላክን ጌታ እግዚአብሔርን ሰቀላችሁት ብለው መሰከሩባቸው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ግን አልረሳም። የሚደንቀው ፍቅር ይሄ ነው። በመስቀል ላይ ሆኖ በችንካር ላይ ውሎ አልረሳም። የሚገርመው እኛን አለመርሳቱ አይደለም፣ የሰቀሉትን ወገኖቹን አለመርሳቱ። ጌታ ሆይ አባቱ የሚያደርጉትን እኮ አያውቁም፣ ማራቸው። እስኪ ተመልከቱ፣ ምን አይነት ፍቅር! የሚያደርጉትን ስለማያውቁ በጣም ይደርጋል። በመስቀል ላይ ሆኖ እንኳን የነገው የእኛ ነገር ስለሚያሳስበው አዛኝ መከታ እናት ማምላክን ሰጠ። እነኋት እናታችሁ፣ እሷን ተጠጉ፣ እሷን በትር ያዙ፣ አምባ መጠጊያ ትሆናችሁ ብሎ ማምላክን ሰጠ። ማምላክን የሰጠን አምላክ የተመሰገነ አሜን። እንድንጽናናባት ምርኩዝ እንድትሆን በእውነት ምርኩዝ እንድትሆን እንዲያናፍር በሄድንበት ሁሉ ብንጠማ ጥማችን የምናረካባት፣ ብንራብ ረሃባችን የምናሰግስባት ስንቃችን እሷን በመስቀል ላይ ሆኖ ድህነትን ይፈጽማል። እንዴት አይነት ነገር ነው! ያ በቀኝ የተሰቀለው ፈያታዊ ዘየማን የሚባለው በግራ የተሰቀለው መጀመሪያ ሲበድል ላይ አምላክ ሆን አምላክ ሆን ራስንም አድን እኛንም አድን። ለምንድን ነው መስቀል ላይ የምንሰቃየው? ፈያታዊ ዘየማን ምን አለ? አንተ ክፉ አሁንም ትበድላለህን? እኛስ በኃጢአታችን በበደላችን ሕፃናትን ያላሳዳጊ አስቀርተን፣ ሀብታሞችን ዘርፈን ያለ ገንዘብ አስቀርተን፣ ሽማግሌዎችን ያለ ጧሪ አስቀርተን ነው የተሰቀሉት።
እሱ ግን ያለ በደሉ ያለ ኃጢአቱ ያለ ጥፋቱ ተሰቀለ። አሁን በዚህ ሰዓት እንኳን አተራራምን አሉ። እሱስ ዘወር አለና ወደ ጌታው ወደ አምላኩ ዞር ብሎ ምን አለ? ጌታ አምላኬ ሆይ እባክህ በመንግስት በመጣ ጊዜ አስበኝ። በመንግስት በመጣ ጊዜ አስበኝ። ያኔ ለፍርድ ስትመጣ አያችሁ፣ ለፍርድ ስትመጣ ኃጥአንን በግራ ስታቆም ጻድቃንን በቀኝ ስታቆም ያኔ አደራህን ከቅዱሳን አባቶች ጎን አቆመኝ ማለት ነው። ከቅዱሳን አባቶች ጋር ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋር ደምረኝ እንጂ ከበደሉት ከኃጢአተኞች ጋር እንዳታደርገኝ። እኔ አለ እኔ ጠዋት ከገቡት ከቅዱሳን ጋር የምደመር አይደለም። በ3 ሰዓት ከገቡትም ጋር አልደመርም። በ6 ሰዓት በ9 ሰዓት ከገቡትም ጋር አልደመርም። እኔ በ11 ሰዓት ገብተው ወደዛ ወደ አትክልቱ ቦታ ጠዋት ከገቡት ጋር እኩል ዋጋቸውን ከተቀበሉት ጋር ደምረኝና በመንግስት በመጣ ጊዜ አስበኝ። ለዛ ነው እኛም በቅዳሴያችን ተዘከረን እንላለን። ተዘከረን እግዚኦ ውስጥ አይደል? ተዘከረን አቤቱ በመንግስት በመጣ ጊዜ አስበኝ። ትልቅ ጸሎት ስለሆነ ማለት ነው። አያችሁ በቤተ ክርስቲያን ላይ እንደምን ቆያችሁ? በቤተ ክርስቲያን ይረፍዳል እንዴ? በእግዚአብሔር ቤት ይረፍዳል እንዴ? አይረፍድም፣ አይረፍድም። ለዛ እኮ ነው ትናንትና ንስሐ ግቡ፣ ዛሬ ንስሐ ግቡ፣ ነገ ንስሐ ግቡ። ቢረፍድ ኑሮ ትናንትና ብቻ ምን ይባል ነበር? ንስሐ ግቡ ይባል። መቼ? ትናንት። ዛሬ ይደገማል? አይደገምም። በቤተ ክርስቲያን ግን ማርፈድ የለም። በእግዚአብሔር ቤት 11 ሰዓት ብንመጣም እግዚአብሔር በሩን ይከፍትልን። ደሞዛችን እኩል እንቀበላለን። ጠዋት ከመጡት ጋር እኩል እንቀበላለን። አያችሁ፣ ለዚህ ማሳያው ፈያታዊ ዜማ። ፈያታዊ ዜማ አይዞህ አለው እግዚአብሔር ደግሞ ቸሩ ጌታ በሲኦል ሊተወው አልወደደም። በሲኦል ሊተወው አልወደደም። አይዞህ ያኔ ስመጣ አይደለም ዛሬ ከኔ ጋር በገነት ትኖራለህ። መቼ? ዛሬ። ዛሬውኑ ከኔ ጋር በገነት ትኖራለህ። እንደምን ቆያችሁ? ደከማችሁ እንዴ? ዛሬ በየት ትኖራለህ አለው? በገነት ትኖራለህ። እስኪ ተመልከቱ። አዳም ያልገባባትን እና አብርሃም እና ይስሐቅ ደጋግ የተባሉ ያልገቡባትን ደግ የተባለ ሴት ያልገባባትን ከእግዚአብሔር ጋር ፊት ለፊት የተናገረ ሙሴ ያልገባባትን ዓለም ሁሉ በንፍር ውሃ ሲጠፋ ብቸኛው ጻድቅ ሆኖ ተገኘ የተባለው ኖህ ያልገባባትን ስለ እግዚአብሔር ብሎ ሙሉ ሰውነቱ በሰይፍ የተሰነጠቀ ኢሳይያስ ያልገባባትን ገነት ማን ገባባት? ፈያታዊ ዜማ ገባባት። አያችሁ፣ አንድ ቅዱስ አባት 3 ነገሮች ይደንቁኛል። ስንት ነገሮች? 3 ነገሮች። ምድር ምሳ ግቢ ተሪያከበ ኑሮ ውድነቱ አልበላችሁም ቁርስ እና ምድር የሚዘጋ ዘጋችሁ። እኛ ዩኒቨርሲቲ እያለን ከሰዓት ወረብ የምናቀርብ ከሆነ ምሳ እንዲያትበሉ እንባል ነበር። የብሬን ነው፣ ድምፅ ስለሚዘጋ ማለት ጉር ይላል። በቃ ቤት ይችላል ጉሬ ለቆባችኋል ማለት ነው። ምግብ ለሩዝ ነው የለቀቀባችሁ። ስለዚህ ገብቶ ዘጫለ ዝግት። እንደምን ቆያችሁ? እግዚአብሔር ይመስገን። ተነጋገሩ፣ እኔ ተነጋገሩ። ስለዚህ 3 ነገሮች ይደንቁኛል አለ። አንደኛው በገነት አሉ ብለን የጠበቅናቸው ሰዎች በገነት የሉም። ምን ያላቸው ሰዎች በገነት ይኖራሉ ብለን በዚህ ተስፋ ያደረግናቸው ሰዎች የት የሉ? ገነት የት? ሁለተኛው በሲኦል ይኖራሉ ያላቸው ሰዎች በየት አሉ? በገነት አሉ። ሶስተኛው እኔ ራሱ ገነት መግባቴ ይደንቀኛል። አይደል? ማን ገባ? አሁን ቀድሞ ገነትን ማን ከፈታል? አይደንቅ? በጣም ይደንቅ። ሲሄድ መልአኩ ፈተነው። ፈያታዊ ዜማ ክርስቶስ የደሙን ማህተም አትሞለት ወደ ገነት ሲልከው መልአኩ
አንተ ልፋት ምን ትሰራለህ? ማን ምን እየሰራህ ነው? ገነት እኮ ተዘግታለች። በሚገለባበት የእሳት ሰይፍ እኮ እየተጠበቀች ነው። ምን ትሰራለህ? ቆይ አንተ ማን ነህ? ቅድም እንደነገርኳችሁ የቀደመ ሰው አዳም ነህን ኖህ ነህን ብሎ እነዚያ እንደጋግ ቢዘረዝርለት አይደለም። ታዲያ አንተ ማን ነህ? እኔማ ሽፍታ ነኝ። ምን የምታረግ? ስገል ነው ስዘርፍ ነው እንዴ? ታዲያ መላእክት ይሞታሉ ብለን ልትገለም መጣ አለ። ልትገለም መጣ ሆይ? ኧረ አይደለም። እና በመላእክት ሀገር የሚሰረቅ አለ መሰለህ? ልትሰርቅ መጣ? ተመልከት። ምን ልትሰራ መጣ? ሽፍታ ከሆን ሌባ ከሆን ገዳይ ከሆን ምን ልትሰራ መጣ? መላእክት እኮ የማይሞቱ ናቸው። በዚህ በመላእክት ሀገር በገነት የሚሰረቅ የለም። ምን ልትሰራ መጣ? በጣም ከተከራከሩ በኋላ ፈያታዊ ዜማ መልስ መለሰ። ክቡር መልአክ ጌታ እግዚአብሔር አምላክ የሰራውን ተአምር አላየህም? ሚካኤል ዝም ሲል፣ ቅዱስ ገብርኤል የሚናገረው የሚሰራው አጥቶ ዝም ሲል፣ አንገቱን ሲደፋ አላየህም? ሽፍቶች ወንበዴዎች ክርስቶስን በእኛ ከሽፍቶች ጋር ሲሰቅሉት አላየህም? ሁሉ በሌለበት አለ። ሁሉ በሌለበት ይገርምሃል። መልአኩ ይገርምሃል። እኔ ክርስቶስ ሲወለድ በቤተልሔም የለው። ክርስቶስ 5 እንጀራ 2 ዓሣ በልቶ ሲያበላ የለው። ክርስቶስ ውሃውን ወደ ወይን ሲለውጥ የለም። ነገር ግን ሁሉም በአንድነት አድመው ክርስቶስን በሰቀሉት ጊዜ አምላክነቱን ተናገሩ። አያችሁ? ሁሉ ዝም ባለ ጊዜ፣ ሁሉም ክርስቶስን በካደው ጊዜ፣ በዛ ጊዜ ነበርኩ። የዛ ጊዜ አምላክነቱን መሰከሩ። ታዲያ ለተነሳ ሕያዋን የሚያዝን ለተመለስ ነው ለወደቅ ነው የመጣ ለበሽተኞቹ የመጣ ጌታ ልመናዬን ተመልክቶ ከሁሉ አስቀድሞ ቅድም ከዘረዘርካቸው ከቅዱሳን በፊት እኔን ላከኝ። መልአክ ሆይ ውረድና በምድር ላይ የተደረገውን ተአምር ተመልከት። ምን ትሰራለህ እዚህ? ከብዙ ክርክር በኋላ አንተ የተባለ አንተ ክቡር የሆነ ያችን የተዘጋች የገነት መዓዛ ግባና አሽትር ዞር ፈቀድለት ማለት ነው። ከሁሉ ቀርቦ ገነትን ማን ከፈታት ማለት ነው? ፈያታዊ ዜማ ከፈታት ማለት ነው። የቸርነት ባለቤት በመስቀል ላይ ሆኖ እንኳን የቸርነትን ስራ ይሰራል። በመስቀል ላይ ሆኖ አልረሳም። ቸርነት ማድረጉን ምሕረት ማድረጉን አልተውም ማለት ነው። እኛንም በቸርነቱ አይለየን። ስለዚህ በዚህ አግባብ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቀለ። ቅድም እንደዘረዘርነው ፍጥረታቱ በሙሉ አምላክነቱን መሰከሩ፣ አምላክነቱን አመኑ። አምላክ ወልድ አምላክ መሰቀሉን አመኑ። ምድር መሰከረች፣ ሰማይ መሰከረ። ከዚህ በኋላ ጨለማ ከሆነ በኋላ አይሁድ የሚያደርጉትን አጥተው ተበታተው የሚያደርጉትን አጥተው ተበታተው ስጋው በመቃብር ላይ ቀረ። ከዛም በኋላ ጲላጦስን ሂደው ዮሴፍና ኒቆዲሞስ ሂደው ንጉሥ ወይ ተሰቀለ፣ ሞተ፣ ከዚህ በኋላ ምን ይጠበቃል? እባክህን ፍቀድልና ክቡር ስጋውን ንቅበር አይደለ? ስጋውን እንኳን ንቅበር ስጠን። በዚህ ጊዜ ስጋውን ይቀብሩ ዘንድ ፈቀደላቸው። እንግዲህ በብሉይ ኪዳን ሕግ ስለነበረ ነው። በነገራችን ላይ ብዙ ጊዜ በብሉይ ኪዳን እንደምታስታውሱት መስቀል የወንጀለኛ መቅጫ ነው አይደል? የወንጀለኛ መቅጫ ስለሆነ ያ ወንጀለኛ ደግሞ ምድርን ያረክሳል ብለው ስለሚያስቡ ወንጀለኛም ስለሆነ መስቀል ላይ አያድርም እና እንዲቀበር ሕግ ስለነበራቸው በዛ ሕግ መሰረት ጲላጦስ አውርዱና ቀበሩ ብሏቸው ቀበሩ። ይህ ሲሆን አዳም ከወገኖቹ ጋር በሲኦል ያቺ ቃል የተገባችለት የተስፋ ሰዓት ደርሳለች። ተነሱ ይላል። ተነሱ እባካችሁን ተነሱ። ያ አምላኬ ጌታዬ እግዚአብሔር
የገባልኝ የቃል ኪዳኑ ሊፈጸም ሰዓቱ ደርሷልና ተነሱ ይላቸዋል። ምን ደርሷልና? ሰዓቱ ደርሷልና ተነሱ። ተንሥኡ ለጸሎት። ዛሬ በቅዳሴው በኪዳኑ በምህላው በሁሉም ጸሎት ላይ ተንሥኡ ለጸሎት የሚለው ዲያቆኑ መጀመሪያ የተናገራት ማን ነው ማለት ነው? አዳም። ታዲያ ተነሱ እያለ አዳም ህዝቡን ሲቀሰቅስ ጌታ መጣና ወዲያው መጥቶ ምን አላቸው? ሰላም ለሁላችሁ ብሎ ያንን የተቸነከረ እጁን አሳያቸው። ሲኦልን መዘበራት። በሲኦል የነበሩ ነፍሳት በሙሉ ወደ ገነት ተሸጋገሩ። ያው እንግዲህ እንትና አሁን ታመምራችን እንደነገሩን ይሁዳ ሂሳብ ሰርቶ ነበር አይደል? ካልኩሌሽን 3 ሲደመር 1 ስንት? ሂሳብ እንዴት ነው? 3 ሲደመር 1 4 አይደል? ሂሳብ ሰርቶ ነበር። ምንድነው ሂሳቡ? አሁን ተተምራችኋል አይደል? እሸጠዋለሁ 30 ብር ለራሴ ያውላለሁ። ከዛ በኋላ ቀድሜ ሞትና ታንቄ ሲኦል እገባለሁ። ነፍሳትን በሙሉ ሲያድን አብሬ ወዴት እሄዳለሁ? ግን ይቻላል? በብልጠት ገነት አይደለም። አያችሁ? ዛፍ ስቃይ ብትባይ አሁን ታምራችን በደንብ ስለነገሩት ትዝ ብሎኝ ዛፍ ስቃይ ብትባይ ትሰቅላለች? አትሰቅልም። ዘንበል ንስሐ ግባ። እንዲህ አባትህ እንዲህ አለቃህ እንደ ጴጥሮስ ምን በል ንስሐ ግባ። ብልጣብልጥ የሆናችሁ ሰዎች ተው እሺ። በብልጠት ገነት ጭራሽ አትገኙ። ቅሩብ እግዚአብሔር ለይሁዳን ነው የሚለው መጽሐፍ ማለት እግዚአብሔር ቅርብ የሆነው ለማን ነው? በልባቸው ትሑታን አይደል? በመንፈስ ትሑት ለሆኑ ሰዎች እግዚአብሔር ቅርብ የሆነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ወደ መቃብር በነፍስ ወደ ሲኦል ገብቶ ሙስና መቃብርን አሸነፈው። መቃብሩን ጲላጦስ ምን አሉ? አይሁድ፣ ሰዱቃውያን፣ ፈሪሳውያን ምን አሉ? ይኸውላችሁ ከፊቱ ጥፋት የኋለኛይቱ ጥፋት ትበልጣለች። ስለዚህ በጣም ንቃት ባላቸው ኃይለኛ በሆኑ ወታደሮች መቃብሩ ይጠበቅ ተባለ። ምኑ ይጠበቅ? ማን እንዳይነሳ? ክርስቶስ እንዳይነሳ። በመቃብሩ ላይ ደግሞ ትልቅ ድንጋይ አርጉበት። ማን ፈንቅሎት እንዳይነሳ? ክርስቶስ እንዳይነሳ። አቤት ይዋህነት አይደል? ይዋህነት እኮ የሚጀምረው ከዚህ እግዚአብሔር እንዳይነሳ በምን በሩ ዘጉት? በድንጋይ በሩ። ሲነሳ አስረው ሊያስቀሩ ምን መደቡ? ወታደር መደቡ። ይሆናል እንደ ወገኖች ይሆናል እንደ አይሆን። ሌሊት ክርስቶስ እሁድ ሌሊት ከመቃብር ተነስቶ እንደሰማችሁት ቅድም እንዳነበብነው ወንጌሉን ጠዋት መጥተው ወታደሮቹ ቢነሱ አንደኛ ድንጋዩ የለም። ድንጋይ ሲባል ዝም ብሎ ድንጋይ በጉልበት የሚነሳ አይደለም። አባቶቻችን እንደሚሉት 60 የሰው ጉልበት ማንሳት የማይችለው ድንጋይ፣ የ60 ሰው ጉልበት ማንሳት የማይችለው እጅግ በጣም ትልቅ ድንጋይ ነው በሩ ላይ ያደረጉት። ከዛ በኋላ ወታደሮቹ ጠዋት ሲያዩ የለም። ጲላጦስ ምን ተፈጠረ? መቃብሩን መተው እኮ እነዛ ደቀ መዝሙሮች ወስደውታል። እንዴት አድርገው? ተኝተን ነበር። ምን ብለን ነበር አልባጭ? እኛ እንደተኛ እነሱ ከመቃብር አንስተው ስጋውን ምን አሉ? ወሰዱ። ከተኙ አይተውታል አላዩት አይደለ? እንደምን ቆያችሁ? እነሱ ምን ብለዋል? ተኝተዋል። ከተኙ ይነሳ፣ ይሰረቅ፣ ይቃጠል፣ ይቀበል ምን ይባል አውቀዋል አላውቁም? ጲላጦስ ምን አላቸው? ምስክርነታችሁ ተደበላለቀ አላቸው። አይደለ? ምስክርነታችሁ ምን አለ? ተደበላለቀ። አሁን ጭንቅ ሆነ። የሚገርማችሁ ነገር ቅድም እንደሰማችሁት ማርያም መግደላዊት መታ ደነገጠች። አቤት ፊት ገደሉት። አሁን ደግሞ ስጋውን ወዴት አድርሰውት ነው አለች። ወዴት አደረሱት ይሆን? ወስደው አቃጠሉት ይሆን? ምን አደረጉት ይሆን? በጣም አለቀሰች፣ በጣም አዘነች።
በጣም ይደንቃል። አየች እሷ በመቃብሩ ላይ ሽቶ ልታርከፈክፍ ነው የመጣችው። በዛን ጊዜ ነው እንግዲህ መልአኩ መጣና እዛ ተፈነቀለው ድንጋይ ላይ ምን አለ? ቁጭ ብለዋል ሁለት ነጫጭ የለበሱ መላእክት። አንዱን ወንጌል ብቻ ስላነበብ ነው፣ አራቱ ወንጌላውያን ስለሚናገሩ አንዱን ወንጌል ብቻ ስላነበብ ነው። ሁለቱ መላእክት እዛ ከመቃብሩ በር ላይ ከድንጋዩ ላይ ቁጭ ብለው ምን አሏት? ማርያም ምን ትፈልጋላችሁ? የክርስቶስን ሥጋ ትፈልግ ነው የምትፈልጉትን? አዎ ሕያውን ከሙታን መካከል ስለምትፈልጉታላችሁ አይደል? ማንን? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እርሱ ተነስቷል እንጂ በዚህ ምን የለም የለም። ተነስቷል እንጂ በዚህ የለም። እርሱ እንደተናገረው አይደል? እንደተናገረው ተነስቷል። እንደተናገረው ተነስቷል። ዳዊት እንደዘመረለት ተነስቷል። ወተንሥአ እግዚአብሔር ከመ ዘበቃ እምነዋ አይደል? ወከመ ኃየ ከመ መዳገወ አይደል? እግዚአብሔር አለ ቅዱስ ዳዊት። እስኪ በሉ እግዚአብሔር ከእንቅልፉ እንደሚነሳ ተነስቷል። ሰው ከእንቅልፉ ምን ብሎ ይነሳል? ብድግ ብሎ ይነሳል አይደል? ልክ እንደዛ እግዚአብሔር መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነስቷል። አስቀድሞ ቅዱስ ዳዊት በትንቢት የተናገረለት ይሄን ከእንቅልፉ ተነስቷል። ከእንቅልፉ እንደሚነሳ ክርስቶስ መቃብርን ድል አድርጎ ተነስቷል። እሱ የለም በመቃብር የለም። ምክንያቱም እሱ ሕያው ነው። ሕያው ነው። ቅዱስ ጳውሎስ ምን ይላል እዚህ ላይ? ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተው ሲለብስ፣ በዚያ ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። የሚበሰብሰው የማይበሰብሰው ይለበስ። የሚበሰብሰው ምን? ሥጋ። የሚበሰብሰው ሥጋ የማይበሰብሰውን መለኮት ገንዘብ አደረገ፣ ተዋሃደ። የሚሞተው ሥጋ የማይሞተውን መለኮት ገንዘብ ባህሪው አደረገ። ስለዚህ ሊሞት ሊበሰብስ አይችልም። ሕያው ሰው ሞትን ድል አድርጎ መቃብርን ባዶ አደረገ። ሞትን ድል አደረገ። ሞት ወይ መውጊያ የት አለ ይለዋል ቅዱስ ጳውሎስ። ሞት ወይ መውጊያ የት አለ? ሲኦል ወይ ድል መንሳት የት አለ? አያችሁ? ሞት ወይ እስኪ ሞት ወይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? አያችሁ? ሁሉም ነፍሳት በሲኦል በባርነት ይኖሩ ነበር። ስንሞት ባለፈ እንደተነጋገርነው ነፍሳችን ከስጋችን ለይቶ በጻዕረ ሞት በማሰቃየት ነፍሳችን ወደ ሲኦል የሚወስዳት ማን ነበር? ሰይጣን ዲያብሎስ ነበር። አሁን ግን ሲኦል ተመዘበረች። ሞት ስጋችንን በመቃብር አሸንፎት አፍኖት ይኖር ነበረ። አሁን ግን ሞት ድል ተነሳ፣ መቃብር ተሸነፈ። መቃብር ተሸነፈ። ይህንን ያደረገ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንዴት ተነሳ ካለ ይሄው ክርስቶስ ተንሥአ እሙታን። እንዴት? በዐቢይ ኃይል ወሥልጣን። እንደምን ቆያችሁ? እየሰማችሁ ነው? እኔም እየጨረስኩ ነው። ክርስቶስ ተንሥአ እሙታን ይሄ ነው መልሱ። አያችሁ? ክርስቶስ ከሙታን ሲነሳ እንደ ሌሎቹ ሰዎች እንደ ሌሎቹ ከሙታን እንደተነሱት በአስነሺ አይደለም። በራሱ ኃይል በራሱ ስልጣን አይደለም። በራሱ ምን ኃይል በራሱ ምን ስልጣን ሞትን ድል አድርጎ ተነሳ። ሞትን ድል አድርጎ ተነሳ። ለዛ ነው ክርስቶስ ተንሥአ እሙታን ስንባል በዐቢይ ኃይል ወሥልጣን የሚል ስብከት የምንሰብከው ለዚህ ነው። ክርስቶስ ሞትን ድል አድርጎ ተነሳ። በምን? በራሱ ኃይል በራሱ ስልጣን። ከዛስ አሰሮ ለሰይጣን፣ ሰይጣን ዲያብሎስን ምን አደረገው? አሰረው። አዳምሳ ምን ሆነ? ነፃ ሆነ፣ ተፈታ። ከስራቱ ያን ያክል ዘመን ታስሮ በዲያብሎስ እግር ሲረገጥ ሲንቀጠቀጥ የኖረበት የባርነት ዘመን አለቀ። ሰላም አይደለም። ከአሁን በኋላ ከዛሬ ጀምሮ
ከዚህ ጀምሮ ምን ሆነ? ፍስሐ ሰላም ሆነ። ሰላም ፍስሐ ሆነ። ለዛ ነው አባቶቻችን ሊቃውንት አሁን ቀኖና መስጠት ራሱ አይቻልም አይደል? በበዓለ ሃምሳ ጾም አለ የለም። ስግደት አለ የለም። ቀኖና መስጠት ይቻላል የለም። ለሞት የሚያደርስ እጅግ በጣም ከባድ ነገር ካልደረሰ በስተቀር በዚህ በበዓለ ሃምሳ ጾም ምጽዋት ምንድነው? ጾምና ስግደት የለም። ይሄ የሆነው ለምንድን ነው? ደስታ በዓል እንድናደርግ ትንሣኤውን በምን ያክል መጠን ማክበር እንዳለብን የሚያሳይ ትንሣኤው ለፍጥረት በሙሉ ለሰው ልጆች ምን ስለሆነ? ደስታ ሐሴት ስለሆነ ከዛሬ ጀምሮ ፍስሐ ሆነ፣ ሰላም ሆነ፣ እርቅ ሆነ። የሚገርማችሁ ነገር እነዛ መስተጻረራን የተባሉ የተጣሉ ሰማይና ምድር አይደለ? ሰውና መላእክት፣ ነፍስና ስጋ ሁሉም ተጣልተው የነበሩት አብረው ዘመሩና ሰላም ፍስሐ ሆነ የተባለው ለዚህ ነው። ስለዚህ የትንሣኤው ብርሃን በዚህ ልክ የሚገለጽ ነው። እንደምን ቆያችሁ? ይህንን ያደረገልን በትንሣኤው ትንሣኤያችንን ያበሰረን በሞቱ ሞታችንን ያሸነፈልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። እኛም እንግዲህ መምህራችንም አሉ እሳቸው እንዲናገሩ ሌሎች መርሃ ግብራትም እንዲያጥሩ መርሃ ግብርም ስላለ ግቢ ሰዓታችን ፊት በጣም ስለጎዳ ነው። በትንሣኤው ብርሃን ተመላልሰን በንስሐ ታጥበን ሥጋውን ደሙን ተቀብለን የትንሣኤው ብርሃን ተካፋዮች የትንሣኤው ብርሃን ወራሾች እንድንሆን እግዚአብሔር አምላካችን ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።